ወደድሽም ጠላሽም መረረሽም ጣፈጠሽም ጃልመሮ የዘመናችን ጀግና ነው። ምንም እንኳን ፕሮፓጋንዳ ቢሰሩበት በቪአይቲ ያልተሸወደ በስልጣን ያልተሸወደ ውጭ ሀገር ትሄዳለህ እንደፈለከው ኑሮ ትኖራለህ ብሎት እስካሁን እጅ ያልሰጠ ከ10 ጊዜ በላይ ገለነዋል ብሎ መግለጫ ሲሰጡ በመግለጫ ጋጋታ እጅ ያልሰጠ ምንም ያልተሰማ ሚሊዮኖችን አሰልፈው አስታጥቆ ብልጽግናዎችን ሲዋጋ የነበረው ብቸኛው ጀግና ጃልመሮ። በቃ ይሄ ሐቂቃው መቀበል አለባቸው። ምንም እንኳን ችግር ቢገጥመው ህዝባችን ሰላም ቢያጣም ግን ከያዘው አቋም ንቅንቅ የማይል ታጋይ ነው። በቃ በጣም ጀብዱ የሰራው በሚሊዮኖች አፍ የተነገረው በሚዲያው ውጭ ሀገር ባሉ ሚዲያዎች በትላልቅ ሚዲያዎች በሲኤንኤን በአልጀዚራው በብዙ ትላልቅ የውጭ ሀገር ሚዲያዎች ስለሱ እንድናገር እንድዘገብ ያደረገው ብቸኛው የኦሮሞ ጀግና ነው። መቀበል አለባቸው። ይሄን ምንም እንኳን ችግር ትችት የሚሰራው ይተቻል። በርግጥ ይሄ ትክክል ነው። ምናልባት ጉድለት ሊኖረው ይችላል። ግን ታጋይ ነው ብላችሁ መወደስ አለባችሁ። እንደፈለገ ይሁን እንደፈለገ ይሄ ከሌላ ብሔር ብሔረሰቦች ቢወለድ ከሌላ ብሔር ቢወለድ የምር ነው የምላችሁ እንደ ነብይ ነበር የሚወደሱት። በቃ ይሄው ሐቂቃ ነው። መቀበል አለባችሁ። እነ ጃልሰኞች የገቡትን ከ7 ወራት በኋላ የት እንደገቡ አይታወቅም። አብረን ቁጭ ብለን የምናይ ይሆናል። ብልጽግናዎችን ቀደም ብለው የነቃባቸው የብልጽግና ሴራ ቀደም ብለው የነቃባቸው ጃልመሮና ጃልመሮ ብቻ ነው። ብዙ ፖለቲከኛዎች እንደ ጀዋርን ከሀገር ያስወጡ ያንገላቱ ብዙ ትላልቅ ምሁራኖችን ያስገደሉት ብልጽግናዎች ናቸው። ለምንድን ነው መሸፋፈን? አሁን ቁጭ ብለን አብረን የምናይ ይሆናል። የዛሬ ዓመት የገቡት የት ነው ያሉት? እጅ የሰጡ የህዝብን ትግል የሸጡ ብዙዎች አሉ። የት ነው ያሉት አሁን? በቃ ይህንን መቀበል አለባቸው። የት ነው ያሉት? ከአማራ ክልል እጅ